الحمد لله رب العالمين ولي الصالحين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد فاتقوا الله معاشر المسلمين والمؤمنين إخوتي وأخواتي في الله تبارك وتعالى اتقوا الله سبحانه وتعالى واعلموا أن الله عليم حكيم وأن الله تبارك وتعالى خبير لطيف ولا يعمل أي عمل إلا لحكمة بالغة وآمنوا بقضاء الله تبارك وتعالى وقدره فالله تبارك وتعالى قضاءنا قدر لنا من يقبال الله تبارك وتعالى بتقلوا منوباتشو بالن نجروች ሁሉ ልናምን ይገባል በቀዷና በቀደር የማመናችን ሰመራቱ እጅግ በጣም ሰፊና እጅግ በጣም ብዙ ስለሆነ በዱንያም በአኺራም የሚያስገኘው ፋይዳው ተከሜታው ከፍ ያለ ስለሆነ በተለይ በቀዷና በቀደር ልናምን ይገባል በቀዷና በቀደር ያላመነ ፈጽሞ እምነቱ ሊሟላ አይገባምና አላህ ተባረከ ወተዓላ አንድን ነገር ፍርድ ሲሰጥ ውሳኔ ሲወስን ለሕክማ ነው ለሆነ ጥበብ ነው በስተጀርባ ያለውን ጥበብ እኛ ባናቀውም የሆነ ነገር እኛ ላይ ሲያደርስብን ያኒ ዱንያዊ የሆነ ችግሮችን በተመለከተ ማለት ነው በዲን ጉዳይ አይደለም አላህ ያስቀመጠውን ህግ መዳፈራችን ያላህ ውሳኔ ነው ብለን በዲን ጉዳይ ላይ ያለውን አይደለም እያየን ያለነው በዱንያ ጉዳይ ላይ መሰለን የምንወዳቸውን ማጣት በሞት መለየት ወይም ደግሞ በአካል መለያየት ሊሆን ይችላል ወይም ደግሞ ሀብት ንብረታችን ማጣት ሊሆን ይችላል ይሄንን በተመለከተ አላህ የሆነ ችግርኛ ላይ ሲያደርስ ለሆነ ሕክማ ለሆነ ጥበብ እንደሆነ ልናቅ ይገባል አላህ ቀዳ እና ቀደርን ሲያስቀምጥ በእውቀት ነው በሕክማ በጥበብ ነው ሁሉን ነገር የሚያቅ ነው የራሱ ሕክም አለው ያስቀመጠው ህግ አለ ያንን ህግ ተከትለን መሄድ ይተበቅብናል አላህ ለኛ የወሰነውን ውሳኔ ወደን መቀበል እንደዚሁ ይኖርብናል لانه بكل شيء عليم لانه عليم حكيم ሁሉን ነገር ስለሚያቅ የሁሉን ነገር የሚሰራው በጥበብ ስለሆነ እኛ ላይ የፈለገውን ነገር ሲያደርግ አልহামዱሊላህ ብለን የአላህን ተባረከ ወተዓላ ቀዳና ቀደር ወደን እንቀበል ይገባል يقول الله سبحانه وتعالى في كتابه الكريم وعسى أن تكرهوا شيئا وهو خير لكم عند النجر نانت لتتروت تشلالاتشه نجر قل لنانت خير هنو سعلا فيزيكالي يالون هنيتا كما يتانصار ظاهر كما يتانصار لتتروت تشلالاتشه قل لنانت يتشالو يا هنو سعلا مثلا يلجيه مموت يلجيه متامم የሀብት ማጣትህ አንተ ላይ የሆነ ስቃይ መድረሱ ጉዳት ነገር መድረሱ መታመምህ ዛሂሩ ሲታይ ችግር ነውና እናንተ ልትጠሉት ትችላላችሁ ነገር ግን ወሁ ኸይሩ ለኩም ሊሆን ይችላል አላህ ተባረከ ወተዓላ እንደዛ ነው ወዓሳ አላህ እንደዚህ ብሎ ከተናገረ ታረጋገጠ ነው ሊሆን ይችላል ብቻ ሳይሆን ማለት ነው የተረጋገጠ ነው ይሄን የቁርአን አንቀጽ ያወረደው ጂሃድን በተመለከተ ነው ሙስሊሞች ለጂሃድ በተነሱ ቁጥር በዱንያም በዲናቸው ላይም በአኺራቸውም ሪብሐን ከሲር ብዙ ትርፍ የሚያገኙበት ነው ላኪንሁ ዛሂሩ ሲታይ መጎሳቆል አለ መንገድ አለ መራብ መጠማት አለ እንደፈለገ ስለማያደርግ ልትጠሩት ትችላላችሁ ይላል አላህ ተባረከ ወተዓላ ስለዚህ እኛ መጥፎ መስሎ የታየን ነገር ውስጡ ኸይር ሊሆን ይችላል አላህ በእኛ ላይ ያስቀመጠውና የወሰነው ነገር ያንን ወደን መቀበል ይኖርብናል وعسى أن تحبوا شيئا وهو شر لكم ይላል አንድ ነገር ደግሞ ልትወዱት ትችላላችሁ ነገር ግን ያ ነገር ለናንተ መጥፎ ሆኖ ሳለ ያለ ነው አላህ ተባረከ ወተዓላ والله يعلم وانتم لا تعلمون አላህ ተባረከ ወተዓላ ያቃል እናንተ ግን አታቁም ዓቂባውን አታቁም በስተጀርባው ያለውን ሕክማና ጥበብ አታቁም ስለዚህ ልትጠሉት ትችላላችሁ እምትወዱት ደግሞ የሚጎዳችሁ ሊሆን ይችላል ይላል አላህ ተባረከ ወተዓላ ከዚህ አቋያ ዒባደላህ الخير ما اختاره الله لنا خير የሚባለው አላህ ለኛ የመረጠልን እንደሆነ ልናውቅና ልናምን ይገባል ولو رأيناه بأعيننا شرا ባይኖቻችን ስናየው መጥፎ መስሎ ቢታየንም እንኳን الله لنيا يمرتو خير እንደሆነ ልናምን ይገባል
አላህ ለሂክማ ነው ካል አላህ አንድንም አካል አይበድልም ካል የሆነ ነገር ያደረሰበት ለራሱ ጥቅም ሲባል ነው ወይም በዛ ነገር ተፈትኖ የተሻለ ነገር ሊሰጠው አላህ ተባረከ ወተዓላ ሽቶ ሊሆን ይችላል አለያም ላው ላይ ያለበትን ችግር ለመቅረፍና ለማስወገድ ሊሆን ይችላል ወንጀሉን ለመቀነስ ሊሆን ይችላል ስለዚህ አላህ በእኛ ላይ የፈረደውን ፍርድ በስርዓቱ ልናምን ልንወደውና ልንቀበለው ይገባል አላህ ተባረከ ወተዓላ መልካሙን ኸይሩን እንዲፈርድልን እንማጸነዋለን فإن الله تبارك وتعالى أعلم بنا الله እኛ ላይ ያለውን የወደፊታችንን ያሳለፍነውን አሁን ያለንበትን ሁኔታና አህዋል የሚያቅ ስለሆነ ከራሳችን ይልቅ የሚጠቅመንን አላህ ነው የሚያውቀው ለዛም ሲባል መመሪያ መድህን ይሆነን ዘንዳ ቁርአንን አላህ ተባረከ ወተዓላ አስቀምጦልናል ለእያንዳንዷ ነገር ለራሳችን ምርጫ ቢሰጠንና በእኛ ፍላጎት ብናደርግ ኑሮ ሰዎች አሁን ባሉበት ሂደት መሄድ አይችሉም ነበር ሁሉም የራሱን ፍላጎትና ስትራቴጂ ተከትሎ ቢሄድ ኑሮ አንዱ አጥፍቶ ሁሉም የራሱን ፍላጎት ለማድረግ ብቻ ሲል ሰዎች አሁን ባሉበት ሂደት መሄድ አይችሉም ነበር እኛም ደግሞ መጥፎውንና እኩይ የሆነውን ተግባር እንመርጥ ነበር ለዚህ የአላህ ተባረከ ወተዓላ ቀዷና ቀደር መኖር ለኛ እጅግ በጣም አስፈላጊ መሆኑን አውቀን እናምንበት ይገባል ለዚህ ሲባል ከሰለፎቻችን መካከል አንዱ ሰለፍ ምናሉ ለው ኩሽፈ القدر لحمد المقدور ይላሉ መቅዱር አላህ ተባረከ ወተዓላ የወሰነው ውሳኔ እኛ ላይ ያደረሰው እኩይ የሆነው ተግባር በሱ በስተጀርባ ያለውን ሂክማ ጥበቡን ብናቀው አላህ የወሰነበትን ሂክማውን ቢታወቅ ኑሮ ያ ችግርኛ ላይ መድረሱን እናመሰግን ነበር ይመሰገን ነበር ይላሉ ولو أن امرأ أراد أن يخطط لنفسه في ربح تجارته عند ግለሰብ ለማትረፍ ብሎ ንግድ ቦታው ላይ የራሱን ስትራቴጂ ተከትሎ ቢሄድ ወይም ተማሪ በትምህርቱ ላይ ወይም አንድ ሰው ስፖርት ወይም የተለያዩ መድኃኒቶችን በመውሰድ ጤናውን ለማግኘት ብቻ ዱንያ ላይ ይጠቅማሉ የሚላቸውን ነገር በራሱ ስትራቴጂ ብቻ ሄዶ እሱ የሄደበት መንገድን ብቻ ቢከተል ኑሮ لكان ما كتبه الله تبارك وتعالى له خيرا الله ለሱ የወሰነለት ይበልጠው ነበር የኛ ፍላጎት የምንደርስበት ብለን ያሰብነው ነገር እጥፋት ላይ የሚያደርስ ነው የሚሆነው መጨረሻው ማለት ነው የአላህ ተባረከ ወተዓላ እኛ ላይ ያደረሰው ችግር መስሎ ይታየን መጨረሻው ግን መልካም ነገር ስለሚሆን ማለት ነው ሰውየው ለራሱ ከፈለገው ይልቅ አላህ በሱ ላይ የወሰነው ይበልጠው ነበር ወይሙላህ ይበልጠዋልም ያው ግልጽ ነው ማለት ቀደር ባይኖር ሰው በዘፈቀደ በራሱ ፍላጎት የሚሄድ ቢሆን ኖሮ ይጎዳ ነበር ወይሙላህ أن الله سبحانه وتعالى أرحام بالعباد من كل العباد الله تبارك وتعالى كباروች ሁሉ ለባሮቹ እጅግ በጣም አዛኙ እጅግ በጣም ሩህሩህ ነው ለዛ ሲባል ነብያችን አለይሂ ሰላቱ ወሰለም እዝነትን አላህ ተባረከ ወተዓላ ለ100% ከፋፈላትና 99%ን ለራሱ ነው ያስቀረው እዝነት ለኔ ነው ብሎ ነው ያስቀመጠው 1% ብቻ የሰው ልጆች አዕዋፋት እንስሳቶችም ጭምር ሌሎችም ህይወት ያላቸው ነገሮች ጂኖችም መለኮችም የሚተዛዘኑባት ብሎ አንዷን ተበጣጥሰው እንዳዝኑባት አደረገ ከዛችው እዝነት ላይ እናት ለልጇ የምታደርገው hatta እንስሳቶች ጭምር ሳይቀር እግራቸውን እንዳይረግጧቸው ልጆቻቸው እንደዛ የሚያደርጉት ዶሮ እንኳን ለጫጩቶቿ የምታደርገውን እዝነትና ርህራሄ ከዛችው ተሸርፋ የተሰጠች ናት ያላህ እዝነት ደግሞ 99% ማለት ነው ለኛ በሚገባ መልኩ የውመል ቂያማ ሲሆን ደግሞ ያችንን ብድግ ያደርግና ለራሱ ያደርጋታል ሞቶ እዝነቱ ያላህ ተባረከ ወተዓላ ነው አላህ አርሐሙ ቢልዒባድ ሚን ኩሊ ልዒባድ ከእናትህ ከአባትህ ላንተ ያዝኑልኛል ብለህ ከምታስባቸው ሁሉ ይበልጥ አዛኝ ነው አላህ ተባረከ ወተዓላ ስለዚህ ሰዎችን ለመበደል ፈጽሞ አያደርግም حتى الكفار حتى المجرمون كهاديዎች ሙጅሪሞች የአላህን ተባረከ ወተዓላ ህግጋት የሚጥሱ የሚዳፈሩ የሆኑ ሰዎችን እንኳን ቅንጣት ያክል አይበድላቸውም የእጃቸውን ብቻ ነው የሚሰጠው በአድሉ በፍትሁ መቀጣት ያለበትን እንዲቀጣ ያደርገዋል ከእጃቸው በላይ ግን ቅንጣት ያክል አይጨምርም አላህ ተባረከ ወተዓላ ስለዚህ አላህ ባሮች ላይ የሆነ ውሳኔ ሲወስን ፈጽሞ ሊበድል እንዳልሆነ ልናቅ ይገባል የራሱ የሆነ ሂክማና ጥበብ እንዳለው ማወቅ ይኖርብናል ويقضي الله سبحانه وتعالى بحكمة وعلم وإحسان عند الوساني سيوسن يراسو يخون طبب
አለው በዛ ጥበብ ተንተርሶ ነው የመጨረሻውን ሁኔታ ስለሚያቅ ነው ለሰው ልጆች ኢህሳን የተሞላበትን ውሳኔ ነው የሚያደርገው የሚወስነው ሰዎችን የሚጎዳ ፈጽሞ ያደርግም ከአላህ ስሞች መካከል አንዱ አልሙህሲን ነው والله تبارك وتعالى محسن لعباده ለባሮቹ አሳማሪ በጎ አድራጊ ነው አላህ تبارك وتعالى حتى النبي عليه الصلاة والسلام والنبي صلى الله عليه وسلم أولى بالمؤمنين من أنفسهم نبياتنا عليه الصلاة والسلام ከአማኞች ለራሳቸው ከሚያስቡት በላይ ይበልጥ አውላ ናቸው አሳቢና ትጉህ ለአማኞች ጠቃሚ የሆነ ነገር አስቀማጭ ናቸው ረሱል አለይሂ ሰላቱ ወሰለም እና ይሄንን አውቀን ውስጣችን ላይ አስርጸን አስቀምጠን ኢማን አድርገነው ከዚህ ኢማን ኢንጢላቀ ምንሁ ከዚህ ተነስተን ስራችንን እንድናከናውን ይገባል በዚህ ዙሪያ ላይ አንድ የተወራ ሒካያ አለ ሳቢት የሚባለው የአቡ ሐኒፋ አባት النعمان بن ثابت ናቸው አቡ ሐኒፋ ማለት የሳቸው አባት ሳቢት يوم من الايام ወደ ኩፋ እየሄደ ባለበት ሰዓት የሚበላው የሚጠጣው የሚቀምሰው ነገር አጥቶ ኃይለኛ የሆነ ረሃብ አጋጠማቸው ይባላል فوجد مزرعه አንዲት የአዝርዕት ቦታ አገኘና فدخل فيها እዛች መዝራዓ ውስጥ ላይ ገብቶ አትክልት ውስጥ ላይ ገብቶ فاكل منها تفاحه አንዲትን ብርቱካን ቆረጠና በላ የበላውም ግማሿን ነው فافاق من جوعه ግማሿን ገና እንደበላ ከረሃቡ ነቃ ከዛም ሰው ሐቅ ውስጥ ላይ እንዳለ ተገነዘበ ግማሿን ይዞ ያችን ግማሿን በልቶ የዛችን የመዝራዓ ሐሪሳን ዘበኛዋን ጠበቀ ማን ነው ፈለገ አፈራለገ አገኘው ካገኘው በኋላ فوجده فقال فخذ مني نصفها እህችን ቱፋሃ ግማሿን ያዛት واعف عني نصفها المأكل ربوኝ በጣም ተቸግሬ ራሴን አላወኩም ነበር ግማሿን በልቻታለሁ ባከን አውፍ በልልኝ ብሎ ጠየቀው ዘበኛውን ልብ በሉ የሰውየው ሁኔታ ከዛ ያ ዘበኛ ደግሞ ጠባቂው አካል ምን አለ فقال الحارس انا حارس امين እኔ ታማኝ ሆንኩ ዘበኛ ነኝ ጠባቂ ነኝ ወለስቱ ማሊካሃ ባለቤት አይደለሁም እንዴት አውፍ ልልህ እችላለሁ የኔ ንብረት አይደለም ዘበኛ ነኝ ይለዋል ولا استطيع ان اعفو لك لانت عوف ማለት አልችልም አለው فسأله عن صاحبها ባለቤት ቤት ነው ማገኘው የአትክልቷን ባለቤት ያለበትን ተቆመኛ መላክተኛ አለው ከዛም فأخبره أنه بعيد عن الحائط አሁን ከዚህ ካለንበት ካትክልቱ ከመዝራዓው በጣም የራቀ ቦታ ላይ ነው ያለው አታገኘው ምሩቅ ነው አለው ነገር ግን فبحث عنه እዛ አለበት ቦታ ላይ ሄደ ፈለገ ወጠለበሁ ወጀደ ባለቤቱን አገኘ ያ ሳቢት የሚባሉት ማለት ነው የኑዕማን አባት የአቡ ሐኒፋ አባት ووجده ባለቤቱን አገኘ فقال فخذ مني نصفها واعف عني نصفها المأكل ግማሿን በልቻታለሁ አውፍ በልልኝ ይህችን ያዝና ውሰድ ባክህን ብሎ ጠየቀው فقال صاحبها በዚህ መልኩ መንጣቱን ያየ ጊዜ የዛች አትክልት ባለቤትም ደግሞ ጮሌ ብልጥ ሰው ነበርና فقال له እንዲህ አለው ባለቤቷ የዛች አትክልት ባለቤት ለአቡ ሐኒፋ አባት ማለት ነው አዕፉ عنك عوف لله ولكن بشرط ግን ሸርጥ አለኝ መስፈርት አለኝ ብሎ አስቀመጠ አንተ ተዘወጀ ابنتي ሴት ልጅ አለችኝ እሷን የምታገባ ከሆነ ነው عوف የምልልህ ሴት ልጅ አለችኝ እሷን ካገባህልኝ عوف ልሃለሁኝ አለበለዚያ ግን عوف አልልም አለው ያቺ ሴት ልጅ ግን ذات العيوب الاربعه አራት አይብ አለባት ዝም ብላ አው ጥሩ ልጅ አርገህ እንዳትወስዳት አንደኛ አዕማ አይነ ስውር ናት ሁለተኛ አብከም አንደበቷ መናገር አይችልም ዱዳናት ሶስተኛ አሰም ደንቆሮ ነች መስማት አትችልም ከባድ ነው አይደለም ሶስቱም አይን የለ አንደበት የለ ወከዛሊከ መስሚያ ጆሮ የለም አራተኛ ومقطع الرجلين ሁለት እግሮቿ የተቆረጠች ነች እችን የምታገባ ከሆነ አውፍልሃለሁ አለበለዚያ ግን አውፍ አልልም አለው وقال ثابت አሉ ግድ የለም አውፍ ካልከኝ በኋላ የውመል ቂያማ ከምትጠየቅ እችን አይበኛ የሆነችን ሴት አግብቼ አላህን ተባረከ ወተዓላ ካላህ ዘንድ አጅር ባገኝበት ይሻለኛል አሉ አተዘወጁها واحتسب عيوبها من الله ከዛም በኋላ ሴትዮዋን ሲያገኙት فوجدها تقية صالحة محسنة ጥሩ ሴት ሆና ነው ያገኙት
ሰውየው የሚፈልገው ይሄን ሰው ሐቅ እንዲያረኩ ብሎ ከዛ ቦታ መጥቶ ወደዚህ ይሄንን አውፍታ የጠየቀ ጥሩ ሰው ነው ብሎ ለልጁ ጥሩ ባል መፈለጉ ነበር ሴትየዋም ደግሞ ጥሩ ነበረች ዱዳ የሆነችበት ምክንያት ከሐቅ ውጭ አትናገርም ነበር ደንቆሮ የሆነችው ከሐቅ ውጭ አሰማም ነበር አይኗ ጉር ነው የተባለችው ደግሞ አጅነብይን አላህ ያልፈቀደላትን ነገር ማትመለከት ነበረች እግሮቿ አላህ ወደ ፈቀደላት እንጂ ወደ አልተፈቀደበት መንገድ አትሄድም ነበርና ነግራለሁ አይንካል አላህ ተባረከ ወተዓላ ለዚህ ለሰውዬ በዱንያ እንኳን እንዲህ አይነት ሽልማት ሸልሞታል ዛሂሩ ሲታይ ትልቅ ጉዳት ነው ግማሽ የሆነችን ቱፋሃ ወይም የብርቱካን ግማሽን በልቶ እንደዚህ አይነት አይበኛን ካላገባህ በስተቀር አይሆንም ግን በአላህ ውሳኔ ይቀበላለሁ ማለታቸው ለሳቸው የበጀ ነገር እንጂ መጥፎ ነገር አላጋጠማቸውም ابن الجوزية ابن القيم الجوزية رحمه الله تعالى ሳቸው ኪታባቸው ላይ ያሰፈሩት الملك وزيره የሚል አንድ ርዕስ አላቸው እዛ ላይ አንድ ከንጉስታቶች መካከል አንድ ንጉስ ነበር ይላሉ كان ملك من الملوك وله وزير ومستشار له የሚያማክረው ለሱ ረዳትና አጋዥ ጓደኛ ከጎኑ ነበር فكلما اصابه اي مكروه ታዲያ ለመሊኩ የሚጣላው ነገር ሲያጋጥመው يقول له هذا خير احمد الله به አሄ መልካም ነገር ነው እኮ አላህን ተባረከ ወተዓላ መስግንበት ጥሩ ነው ላንተ ኸይር ነገር ነው ይዋለልህ ይለዋል ግን እኮ ዛሂሩ ሲታይ መጥፎ ነገር ነው እኩይ ተግባር ነው ሁሉ ጊዜም ይሄንን ስለሚለው ከለታት አንድ ቀን አንዲት ብርቱካን ለመብላት እየተከተፈለት የተቆረጠ ነው የሚሰጠው ነገር ግን በራሱ ለመክተፍ ቢላዋ አነሳና ከቱፋሃዋ ይልቅ ከብርቱካኑ ይልቅ እጁን ቆረጠ እጁን ሲቆርጥ አሁንም ለወዚሩ እንደዚህ ሆንኩኝ ماذا تقول لي من ترኛለህ በዚህ ሲለው هذا خير احمد الله به ይሄ መልካም ነው አላህ ልታመሰግንበት የሚገባ ነገር ነው ይለዋል በዚህ ሰዓት ሰውየው ተናደደ እኔ እንደዚህ ይሁን ችግር እየደረሰብኝ እንዴት ኸይር ነው ተረኛለህ በሚል መልኩ ተናደደና ወዚሩ እስር ቤት አስገባው እንዴት ይሄን ያደርገኛል ብሎ እሱን እስር ቤት አስገባው ጓደኛው ከሱ ተነጠለ ብቻውን ከለታት አንድ ቀን ለአደን ይወጣል ይላሉ ለአደን ሲወጣ ከግዛቱ ወጣ ብሎ ሌላ ግዛት ዘንድ ያገባ አደኑን እየተከተለ በሚሄድበት ሰዓት ከዛም መጁሳዎች እሳት አምላክ የሆኑ ሰዎች ይሄንን ሰው ይይዙታል መሊኩን ማለት ነው ብቻውን ያገኙት ማረኩት ወሰዱት ያ የእሳት አምላኪ ሰዎች መሪያቸው የሆነው አካል ይሄን ሰው ምን እናድርገው ብሎ ህዝቦቹን ያወያያል ከዛም በየአመቱ ጥሩ የሆነ ሰው አይብ እንከን የሌለበትን ሰው ለእሳት መቃረቢያ ብለው ወደ እሳት ያስገቡ ነበር ይሄንን ሰውዬ ለጌታችን ጥሩ የሆነ ቁርባን መቃረቢያ አግኝተናል መንግስት ነውና ወደዛ እንድታስገባው እንመክርሃለን ይሉታል መርሐባ ብሎ ያንን ሰውዬ ያንን መሊክ ወደ እሳት ሊያስገቡ ሲሉ እንከን አለመኖሩን ለማረጋገጥ ሰውነቱ ሲታይ እጁ ላይ በቢላዋ የተቆረጠችው ጎዳን እንዲሳ ይታያል ያንን ጎዳን እንዲሳ በሚያዩበት ሰዓት ጠባሳውን ሲያዩ ይሄማ ለጌታችን አይገባም ብለው ይተውታል ተመልከቱ ያላህ ተባረከ ወተዓላ ሒክማ ጥበብ በቢላዋ መቆረጥ መከራ ነው ነገር ግን መሞት ደግሞ መገደል እሳት ውስጥ መግባት ደግሞ ሌላ ትልቅ መከራ ነው በዛሽ በቢላዋ በመቆረጡ ምክንያት ከዛ እንዲለቀቅ ተደረገ ለቀቁት ወደ ግዛቱ ገባ ቤቱ ገባ ያንን ወዚሩን አስጠራው አናገረው አው ገብቶታል ሐሳቡ ነገር ግን ኸይር ነው ብለህ ነበር በእጀ መቆረጤ ያጋጠመው ክስተት ከነገረው በኋላ ምንድነው ኸይሩ ብሎ ሲጠይቀው ወዚሩ ይህማ ያቺ ነገር ባትኖር ኑሮ እዛ እሳት በልቶ ይቀር ነበር እሳት ያስገቡህ ነበር በቢላዋ በትንሹ መቆረጥህ ኸይር ስለሆነ ነው አለ እሺ ደግ ይህ የኔን ኸይርነት አገኘው ያንተ መታሰርስ ኸይርነቱ ምንድነው የኔስ በዚህ መልኩ ከሆነ አንተን እስር ቤት እንዲያስገባ አላህ ተባረከ ወተዓላ ያደረገው ለምንድነው ብሎ ሲጠይቀው ይህማ ያው እስር ቤት ባታረገኝ ኑሮ አንነጣጠልም አብሬ ነበር የሚሄደው ካንተ ጋር እንደሄድኩኝ አንተን አይተው ችግር አለብህ ብለው ሲለቁህ እኔን ያስገቡኝና እሳት ያስበሉኝ ነበር ይህ የአላህ ተባረከ ወተዓላ ሕክመቱል ባሊጋ ተመልከቱ ውስጣችን ላይ ያለውን ነገር እንሰበው ሐቂቀተን አንድን ነገር ምን ጠላው ነገር በስተጀርባው የሚመጣው መልካም ነገር እንደሆነ አስበን የአላህን ተባረከ ወተዓላ ቀዷና ቀደር ውሳኔ ልናምንበት ይገባል ይህ ለተቅሪብ ያክል ነው ሁሉም የምንሰራቸው ስራዎች حتى ድህነት የተሰጠው ሰው ድህነቱ ለሱ ኸይር ስለሆነ ብቻ ሊሆን ይችላል ይላሉ ነብያችን አለይሂ ሰላቱ ወሰለም
ሀብት ቢሰጠው በሀብቱ ምክንያት ከኢስላም የሚወጣ ሰው ይኖራል። ሀብት ቢሰጠው የጥጋ ወየተጀበር አምባገነን ይሆናል። የቁርአንን የሐዲስን ህግ የሚጻረር ይሆናል። ሀብት ሲሰጠው